እዩ ኢንተርቴይንመንት በቃ ላንተ ነው ይሄን መልእክት እናሳስብ የምንፈልገው። ከዛ በተጨማሪ ግን ሌላ የከፋ ነገር ካለ ምንደርስበት ነገር ካለ እርምጃዎችን ተከታትለን ሌላም ነገር ከማድረግ ወደኋላ አንልም። እናስቀይማለን። እዩ ሲሪየስ እኔ ፋይናሊ እንደማስጠንቀቂያ ነገሩን ለቤተሰቦቻችን ፕሮሞት ለማድረግ ለማስታወቅም እንደ መልእክትም ጭምር ነው። ግን ፈርዘር ፍቅር አጋርን መቀማማት ምናምን ፋሽን እየሆነ የመጣበት ሰዓት ነውና ምናልባት ነው ማስበው እንደዚህ አይነት ነገር ካለ ነፃነትን እየደገፍክ እንዲህ እዩን ጎድተህ በዩ በኩል አብርሃምን አስቀይሟለሁ ምናምን ብለህ አስበህ ከሆነ እዩ ያ ደግሞ ወደ በቃ ግጭት ነው የሚያመራው። ጸብ ውስጥ ነው የምንገባው። ሲሪየስሊ እኔ ተልእኮም ሊኖረው ይችላል። በቃ እሱን ነው ምን ያስበው አንተ የገዛ ጓደኛውን ፍቅረኛ መውሰድ ማለት ያ እዩ በቃ ትዳር ሊያስታርቅ የነበረ ልጅ ነው የሚለፋ ልጅ ነው። የገዛ ጓደኛውን ለመለያየት የሚያርቅ ሆነ ተልእኮ አለው ከነፂ ጋር ተያይዞ አንተ ከነፂ ጋር ሆነ አብረህ ሊሆን ይችላል። ገብቶሃል? እያደረክ ያለው በተልእኮ ከሆነ የምታረገውን ነገር እባክህን ቁም ብለህ አስብበት። በጣም ይሄን ነገር በጣም አስብበት። እና እኛ በጣም ነው አዝነናል። እንጃ ምን እዩ ሲሪየስሊ ነው የምልህ እኔ ባሪ ይቅርታ አድርግልኝና በቃ ቀጥታ የሚያስጠላ አይነት ግጭት ውስጥ እንገባለን። አላርፍም ካልስ የማይል ነገር ውስጥ እንገባ ነው የሚመስለው። አላርፍም ካልክ ይሄ ነገር ሆኖ እንዳይገኝ እኔ ተልእኮ በጀርባ ላይ ደግሞ አንፈልግም። እዩ ተጎድቷል፣ አዝኗል፣ ቤት ውስጥ ቆዝሞ ነው ያለው። ምን እያደረገ እንደሆነ በሰዓት አናውቅም። ስለዚህ ያ ነገር ደግሞ ያሳስበናል። እሱን ለማስቀናት እሱን ለማናደር ሊሆን ይችላል የገባው ተልእኮ ኖሮት ሊሆን ይችላል የገባው ይሄን ነገር ቆም ብለሽ አስቢበት። ምንም ቃላት ነው የሚያጥረኝ ሳምሪን ለመናገር ማለት ነው። እኔ በዚህ ልክ ወርዳ እንደዚህ እልህ ተጋብታ ከይባ ጓደኛዬ ለዩ ያላትን አመለካከት እናውቃለን። አዎ ከቱሳም እዩ ጓደኛችን እዩ ኤክሶ እንደምታውቁት በዚህ ሰዓት በጣም ብዙ እየደከመ እየለፋ ያለ ሰው ነው። ስፔሻሊ በአብርሽና በሩታ ጉዳይ እሱ ነገር ኮንትሪቢዩት ያደረገ ያለ ልጅ ነው። እኛም እናውቃለን። ተደጋጋሚ ቪዲዮዎችን ምናምን ሰርተናል፣ አመስግነናል፣ ፕሼት አድርገናል እሱንምና አሁን በዚህ ሰዓት ሩታና አብርሽ ያሉበትን ነገር መቼም ቤተሰቦቻችን የምታውቁት ነው። ከናንተ የተደበቀ ነገር የለምና ይሄን ነገር ለማስተካከል እዩ በጣም ደፋ ቀና በሚልበት በዚህ ሰዓት ኤክስፔክት ማናደርገው ነገር ተፈጥሮብናል ከእዩ ኢንተርቴይንመንት እና እዩ ኢንተርቴይንመንት እኔ እንደዚህ ብዬ ፕሮናንስ ላደርገው በጣም ይከብደኛል ለመናገር እንኳን ማለት ነው። የዩን ፍቅረኛ ሳምሪን ምናምን ወስዶ የማይሆን ነገር አድርጎ ምናምን ስንሰማ በጣም ነው ኢሞሽናል ይሆን ነው። ምን እንዴት አሁን እንደዚህ አይነት ጓደኛ ናቸው፣ በጣም ብዙ ነገር ይተዋወቃሉ፣ የአካባቢ ልጆች ናቸው ምናምን ሊያግዘው ሐሳብ ሼር ሊያደርገው ሌላ ነገር ሲገባ በማይጠበቅ ሰዓት በዚህ ሰዓት እዩ ያለው ሌላ ቦታ ነው፣ ሌላ ስራ እየሰራ ነው፣ ሌላ ድካም ላይ ነው፣ አጀንዳ አለው። በዛ ሐሳብ ነው እየደከመ ያለው እና ባርኒ እዩ ደግሞ እዚች ጋር በጣም ከሱ የማይጠበቅ በፍጹም ስተት። ሰላም ቤተሰቦቻችን እንዴት ናችሁ? ያው በድጋሚ ተገናኝተናል በአዲስ ቪዲዮ። እንግዲህ እንደገና በፋሩቄ ቤት ነው ዛሬም መልእክታችንን ልናስተላልፍ የመጣ ነውና ቤተሰቦቻችን ሲሪየስ የሆነ ኢሹ ነው ይዘን የመጣ ነው። ባይዘይ ታጀራ ውስጥ ያሉ ወጣቶች ጓደኞቻችን ቅርበት ያላቸው ለኛ አካባቢ ከኛ አካባቢም ደግሞ ራቅ ያሉ ምናምን ልጆች አሉና ስፔሻሊ በዚህ ሰዓት በጣም ይሄን ቪዲዮ እንድንሰራ ያደረገን ኢሹአችን ዋናው ኢሹአችን ምንድነው የሆነ ወጣቱ እርስ በርስ የተደራረገ ያለው ነገር ደስ አይልም። ስፔሻሊ ደግሞ ይሄ ቺል በመደራረግ የፍቅር አጋርን መቀማማት ምናምን ፋሽን እየሆነ የመጣበት ሰዓት ነውና በዚህ ነገር ዙሪያ የምናወራችሁ ነገር አለን። አክቹሊ ጓደኞቼ በጣም ስሜታዊ ሆነው ነው ቪዲዮ መስራት የጀመርነው እና ኢሞሽናል ሆነናል። ምንድነው ጉዳዩ? እዩ ጓደኛችን እዩ ኤክሶ እንደምታውቁት በዚህ ሰዓት በጣም ብዙ እየደከመ እየለፋ ያለ ሰው ነው። ስፔሻሊ በአብርሽና በሩታ ጉዳይ እሱ ነገር ኮንትሪቢዩት ያደረገ ያለ ልጅ ነው። እኛም እናውቃለን። ተደጋጋሚ ቪዲዮዎችን ምናምን ሰርተናል፣ አመስግነናል፣ ፕሼት አድርገናል እሱንምና አሁን በዚህ ሰዓት ሩታና አብርሽ ያሉበትን ነገር መቼም ቤተሰቦቻችን የምታውቁት ነው። ከናንተ የተደበቀ ነገር የለምና ይሄን ነገር ለማስተካከል እዩ በጣም ደፋ ቀና በሚልበት በዚህ ሰዓት ኤክስፔክት ማናደርገው ነገር ተፈጥሮብናል ከእዩ ኢንተርቴይንመንት እና እዩ ኢንተርቴይንመንት እኔ እንደዚህ ብዬ ፕሮናንስ ላደርገው በጣም ይከብደኛል ለመናገር እንኳን ማለት ነው። የዩን ፍቅረኛ ሳምሪን ምናምን ወስዶ የማይሆን ነገር አድርጎ ምናምን ስንሰማ በጣም ነው ኢሞሽናል ይሆን ነው። ምን እንዴት አሁን እንደዚህ አይነት ጓደኛ ናቸው፣ በጣም ብዙ ነገር ይተዋወቃሉ፣ የአካባቢ ልጆች ናቸው ምናምን ሊያግዘው ሐሳብ ሼር ሊያደርገው ሌላ ነገር ሲገባ
በማይጠበቅ ሰዓት በዚህ ሰዓት እዩ ያለው ሌላ ቦታ ነው ሌላ ስራ እየሰራ ነው ሌላ ድካም ላይ ነው አጀንዳ አለው በዛ ሐሳብ ነው እየደከመ ያለው እና ባርኒ እዩ ደግሞ እዚች ጋር በጣም ከሱ የማይጠበቅ በፍጹም ስተት የሆነ ነገር ከሳምዲ ጋር እንደዚህ እኔ ያንን ቪዲዮ ሳይ በጣም እኔ ሆርኔ ባሰኝ በጣም ከሷም የማይጠበቅ ከሳምሪም የማይጠበቅ ከዩም የማይጠበቅ በጣም ወራዳ የሆነ ነገር እንደሰሩ ነው በግሌ ማምነው ሲሪየስሊ ማለት ነው በጣም ወራዳ ነገር በጣም ጓደኛ ሞክሼ ናቸው እንዴት ነጥለ አታያቸው ሁለቱ ይሄን አጋጣሚ ተጠቅሞ እንደዚህ አይነት ፌቨር መስራት ማለት ሶ ግሬት ሺም በጣም እና ጓደኛም ሲጀምር እንዴት ነው ያለው እስኪ ፋሩቂ አንቺም እስኪ ሐሳብሽን አስተምጪና እና እንዴ አብዛኛው ነገር ብለዋል ምንድነው እዩኤል በአብርሃምና ሩታ ጉዳይ እየለፋ ነው ታውቃላችሁ እና በጣም እስከጥግ እየሄደ ነው እና ምንድነው ያቺን አድቫንቴጅ በመጠቀም ልጅቷ ማየው ነገር ውስጥ ከተዋት ምናምን የሆነ ቤርግ ነው ምናምን ቀጥሯት መሰለኝ አላውቅም አራቁቷን ሊያደርግ ትንሽ ነው ከራቁቷን አስደርጓታል ያው የተፈጠረው አናውቅም ቪዲዮ ተቆርጧል በጣም አስቀያሚ ነገር ነው የተቆረጠ ቪዲዮ ነው ያየነው በርግጥ በጣም ነው የሚያስጠላው ነገሩና በጣም ብቻ ነው ይል በጣም ስለ እኔ እንትን ብሎኛል ከብዶኛል ምንድነው የከበደኝ መሰለ አሁን ሁለቱ እዩ እና እዩ ኢንተርቴይንመንት እና ዩኤክሶ በጣም ሁለቱም በጣም ቤስት ጓደኞች ናቸው በጣም ይዋደዱ አብረው ነው ያደጉት ከልጅነት ጀምረን አብረን ያደግነው አንድ ከተማ ነን ሁላችንም እንተዋወቃለን ግን እዩ ያረጋው ነገር እኔ ስተት ነው የምለው ገብቷል እኔ ምን ብዬ መናገር እንዳለብኝ አላቅም ስለ የብዙ አመት ፍቅረኛውን አንተ አስኮብልለ ሌላ ነገሮችን ማራመድ እኔ እንጃ እስቲ ቆም ብለህ ራስ አስብበት ስለ ይደብራል እዩ በጣም ያረከው ነገር ስተት ነው እስቲ አሁን እሱ ምን ሊያስብ ይችላል አንተ እዛች ጋር ለም ነገር የሚፈጠር አይፈጠር እዩ ምን ሊያስብ ይችላል እሱ እዩ እኮ አሁን እየደከመ ነበር አሁን እዩ በጣም እየደከመ ነበር ለአብርሽና ለሩታ በጣም እየደከመ ነበር ሁላ አዲስ አበባ ሄዶ ባለፈው ከዛ መጥቶ ታሞ ምናምን ነገር ገብቷል ያንን በሚያስተካክልበት ክፍተት ነው እዩ ይሄንን ፋውል ያደረከው እና እዩ በጣም የሚደብር ነገር ነው ያደረከው በጣም ደብሮናል በጣም ነው ያዘንበ ያረከው ነገር በጣም የሚያስጠላ ነው እኛ ለመሳደብም አንችልም ምንም ለማለት አንችልም ብቻ እኛ ማለት የምንፈልገው በቃ እዩ ምንም ነገር እዩኤል ምንም ነገር እንደሆነብን አንፈልግም ሚስቅ የሚጫወት ልጅ አብሮን የሚሆን ልጅ አሁን በዚህ ሰዓት ከኛ ጋር የለም ቤት ውስጥ ደብሮት ነው ያለው ያ ነገር እኛ ራሱ ሌላ ነገር ውስጥ ከቶናል እና ከኛ ጋር የሚጫወት ሚስቅ የነበረ ልጅ በዚህ ጉዳይ ነው ገብቷል ጭንቅላቱ እንትን ሲወጣ ራሱ ሰው ሲያየው ያፍራል ገብቷል ፍቅረኛው የሱ ፍቅረኛ የነበረች ፍቅረኛው ሄዳ ከሌላ ሰው ጋር የላይ አይነት ነገር ስታረግ ለሱ ራሱ ይከብደዋል በጣም ደብሮታል በጣም ነው የሚያስጠላው አልወጣም ማለት ነው አሁን ስራም ለመስራት ለመገናኘትም አልቻልንም እዩ ቤት ውስጥ ነው ያለው ታሟል እንደዛ ሳቂታ ልጅ ጥርስ በጥርስ የሚገርም እዩ ለሰው ፍቅር እኮ የለፋ ነው ሁለት ሰው እንዳይጣላ መሀል ያለው እየለፋን ነው ፋሚሊ እና በዚህ ሰዓት ነው በዚህ ክፍተት ነው እንዴት ያቅታል ነው እዩ አሁን መናገር እንፈልገው ነገር ጓደኛህ ነው እዛ ጋር የሰራ ያለው ነገር ያስተካከለ ያለው ነገር የህይወት ጉዳይ ነው የና አብርሃምና የነሩታ ጉዳይ ነው ይሄ ደግሞ የኛም ጉዳይ ነው ያሳስበናል ትክክል ሁሉም ሰው የሚያሳስበው ፋሚሊ ኬዝ ነውና አሁን የተፈጠረባቸው ነገር እናቃለን ካላቸው ቅርበት የተነሳሱ ይሄን ነገር ለማስተካከል ደፋቀና በሚልበት ሰዓት አንተ ደውል አፕሼት እንደማድረግ አለው ከጎን ወንድሜ በርታ እንደማለት ይሄን ስራ በመስራት እኔ አፍሬብሃለሁ በእውነት አፍሬብሃለሁ ካንተ በፍጹም የማይጠበቅ ነገር ነው ያደረከው እኔ እዩ እንዴት እንደምታስተካክለው አላቅም ይሄንን ነገር ጓደኛ ጋር ትቆራረጥ ነው ምን እኔም እንደሚያስብ አላቅም ይሁን በይሳ ስላንተ ማለት ነው እንዴት እንደምታስተካክለው አላቅም ይሄንን ነገር በጣም ያስጠላል በጣም የሚያስጠላ ይደብራል እንጂ ህይወቱን የቀማኸው ወረሽ ነው መሰለኝ እንዴት እንደምታስተካክለው አላቅም ፋሽን ነው መሰለኝ አላቅም ነው ወረ እንደ ወረሽ ነው ታውቃለህ ፋሽን ሆነ በቃ ፋሽን ሆነ ጓደኛ ሚስት ሁሉም የመጣው የሄደው ሁሉ ይሄንን ነገር ስለሚያረጋውን ነገር ቢያስተካክል ታረጋውን ነገር ብታስተካክል በዚህ አጋጣሚ በጣም ደስ ይለናል ግን አላስተካክል የምትል ከሆነ እንደተለመደው አንተን እንገስጻለን በአካል ለማግኘት አንተን እንገደዳለን የምታረጋውን ነገር በጣም ማስተካከል አለበት ቤት እንመጣባለን ያዩ ይሄን ፖላይት እየሰራንልን ምንም እንዲደብረው አንፈልግም እንዲጫወት እንዲስቅ አብሮን እንዲሆን እንፈልጋለን ማስጠንቀቂያ ነው ማስጠንቀቂያ ነው ምናቀው በጣም ቆዝሟል እኮ በቃ እኔ ሊያወራኝ አንተ ከቤት እኮ አይወጣም እኮ በእናትህ እንዴት እንደሚያሳዝን ያወራኛል በቃ በቴክስት እናውራ ምናምን በስልክ ማውራት ሶስቴ ነው ደወልኩለት ሌላ ጊዜ አንድ የሚያነሳ በአንድ ጥሪ የሚያነሳ ልጅ ሶስቴ ደውዬለት ስልክ አይነሳ መልእክት አለ ለወንድሟ ሚላ ወንድሟና በዚህ ጉዳይ ለምን ዝም እንዳለ አላውቅም ምክንያቱም እህቱ ነች ማየው ነገር እየሰራች ነው እንዴት እህቱን መቅጣት አቅቶት እንዴ ምክንያቱም ፍቅረኛ ከነበራት ልጅ ጋር ከሌላ ከጓደኛዋ ጋር ልጅት ማድረግ በጣም እንዴት ሚላ ተሰቦቻችን እናንተም እንዴት እንደምትፈርዱት አላውቅም ይሄን ነገር ማለት እንግዲህ እስካሁን የምናወራው ነገር
የማይገባው ሰው ይኖራል ብዬ አላስብም። በጣም ኢሞሽናል ያደረገን ነገር ይሄ ነው። እናንተ ራሱ ቤተሰቦቻችን እንዴት እንደምትፈርዱት አናቅም። እዩ የምታውቁት ነው። ለሰው የሚደክም ለሰው የሚለፋ ልጅ ነው። ሰፈሩን ያቀና ልጅ ነው። በቃ አይዟችሁ የሚል ልጅ ነው። ምንም እንዲሆንብን አንፈልግም በፍጹም። እና ልቡ ተሰብሮ ምናምን እያየን እኛ ዝም ብለን መቀመጥ አልቻልንም። እዩ አንተን በአካል ማግኘት ምናምን ፈልገን ነበር፣ ግን በቅድሚያ ቀደም ተከተሉ እንከተልና ይሄንን መልእክት በቪዲዮ እናስተላልፍ ብለን ነው እንጂ እዩ አንተን በአካል ማግኘታችን አይቀርም። እኔ እንዴት እንደምታስተካክለው አላውቅም። ባይዞ ፋሩቄ ምንድነው ተልኮ አለው ወይ ብዬ ከጀርባው በሃይንድ የሆነ ነገር ካለ ምናልባት አሁን እንዳልነው ነገሮች እኛ ከምናስባቸው ከቁጥጥራችን ውጪ ይሆኑ ያሉት። ስለዚህ ምናልባት አናቅም። ትላንት በሰራነው ቪዲዮ ሰሞኑን በተሰጣት ከአብርሃም ባገኘችው ምላሽ ልጅቷ እኔ ሜንታሊም ጤነኛ አትመስለኝም። ምናልባት ከነጻነት ጋር ቼን ከፈጠረ ልጅ ምናልባት ነው ማስበው እንደዚህ አይነት ነገር ካለ ነጻነትን እየደገፍክ እንዲህ ዩን ጎድተህ በዩ በኩል አብርሃምን አስቀይመዋለሁ ምናምን ብለህ አስበህ ከሆነ ያ ደግሞ ወደ በቃ ግጭት ነው የሚያመራል። ሰው ውስጥ ነው ምንገባው። ሲሪየስሊ እኔ ተልኮም ሊኖረው ይችላል። በቃ እሱን ነው ማለት አስበው። አንተ የገዛ ጓደኛውን ፍቅረኛ መውሰድ ማለት ያ ዩ በቃ ትዳር ሊያስታርቅ የነበረ ልጅ ነው፣ የሚለፋ ልጅ ነው ማለት የገዛ ጓደኛውን ለመለያየት የሚያደርግ ከሆነ ተልኮ አለው ከነጽ ጋር ተያይዞ። አንተ ከነጽ ጋር ሆነ አብረህ ሊሆን ይችላል። ገብቶሃል? እያደረክ ያለው በተልኮ ከሆነ የምታደርገውን ነገር እባክን ቁም ብለህ አስብበት። በጣም ይሄን ነገር በጣም አስብበት። እና እኛ በጣም ነው አዝነናል። እንጃ ምን እዩ ሲሪየስሊ ነው የምልህ። እኔ ባሪ ይቅርታ አድርግልኝና በቃ ቀጥታ የሚያስጠላ አይነት ግጭት ውስጥ እንገባለን። ሆነ አላርፍም ደስ የማይል ነገር ውስጥ እንገባ ነው የሚመስለው። አላርፍም ካልካ ይሄ ነገር ሆኖ እንዳይገኝ እኔ ተልቆ ጀርባ ላይ ራሱ የተሳከረች አይታላ። እሷ ስነ ስርዓቷን ይዛለች። ከትናንት ቪዲዮ በኋላ ስነ ስርዓቷን ይዛን የተቀመጠችው ስነ ስርዓትን ይዝ ነው የምንፈልገው። እኛ የሰው ፕራይቬሲ አነካም፣ ሰው ላይ አንደርስም፣ ሰው አናስከፋም። ለሀቅ ነው የምንቆመው። ሰው ሲነካ እዩ ደግሞ እንዲነካብን በፍጹም አንፈልግም። በቃ እዩ አይናችን ነው፣ ወንድማችን ነው፣ የእውነት ሰው ነው፣ ለእውነት የቆመ ሰው ነው እዩ። ማንም ሰው ይናገርለታል፣ ሀቅ ነው። ይሄን ደግሞ ራስ አንተ እዩም ማለት ነው ይሄን ቪዲዮ እንደምታየው እርግጠኛ ነኝ። እዩ አንተም እርግጠኛ ነህ ስለ እዩ ቀናነት፣ ስለ እዩ መልካም ባለ መልካም ልብነት አንተ የምትመሰክረው ነገር ነውና እዩ እንዲጎዳብን አንፈልግም። ከጀርባ ስላለው ነገር እናጣራለን። ሁሉም ቤተሰቦቻችን አጣርተን ይሄ መልእክት ነው በቃ እናሳውቃቸው የፈለግነው። አያቁም ይሄ ነገር ቀጣይ ያለውን ነገር ቤተሰቦቻችን ሼር ምናደርጋችሁ። እኔ እንጃ ግን ውስጡ እንዴት ፈቅዶለት ነው ይሄን ነገር ሊያደርግ? እኔ ግራ እየገባኝ ነው። እኔ ፋሩቄ በእውነት ስለለ እኮ ገንዘብ ከተከፈለ እኔ በጣም ግራ ነው ያጋባኝ። እኔ እዩ ጥቅመኛ ሰው ነው አይመስለኝም ነበር፣ እንደዚህ ያላስበውም ነበር። በቃ ጥቅመኛ ቢሆን ነው እንጂ አንተ ጓደኛነታቸው አንተ በጣም ከየቱም አንተ ጥሩ ነገር እየሰራ ነው። እኔ ሳናነሳው ማለፍ የማይገባን ነገር ነው። በእርግጥ እኔ ምንም ነገር ባልላት ደስ ይለኛል ሳምሪ፣ ምክንያቱም እኔ በጣም ነው ምንም ቃላት ነው የሚያጥረኝ ሳምሪ ለመናገር ማለት ነው። እኔ በዚህ ልክ ወርዳ እንደዚህ እልህ ተጋብታ ከይጋ ለዩ ያላትን አመለካከት እናውቃለን። አዎ ምክንያቱም እሷ ምንም እንደቴ ነች፣ የትም አለኝ ምንድነው ሚሊዮን ነው ሊቆጣት ተጣቃላ ወራቱም ስለሆነች ሁሉም ሰው ሊቆጣት ታይሊላት ምናምን ይገባል። ሁሉም ሰው ሊናገራት ይገባል። ቤተሰቦች ሰራሹ ያለው ነገር ነው አይደለም። ለማስቀናትም ከሆነ ደስ አይልም። በእነዚህ አይሆንም። ሁለት ጓደኛሞች መሀል ደግሞ እንደዚህ አይነት ነገር እንዲፈጠር ምክንያት ከሆንሽ ነገ ማትወጪው ነገር ውስጥ ትገቢያለሽ። ደስ አይልም። ምክንያቱም እንደዚህ አይነት ነገር ይነሳል የሚቀልድ እና ሳምሪ እኔ መናገር ፈልገው ነገር አለ ለሷ ለሳምሪ ማለት ነው ስልሽ እዩ ፍቅረኛሽ ነው እናውቃለን። ምን ያህል ለሱ ፍቅር እንዳለሽ ምን ያህል ያላችሁን ቀረቤታ ፍቅራችሁን እናውቃለን። ግን ያረግሽው ነገር በልም ይሁን በምንም ይሁን አያዋጣሽም። እባክሽን ጥሩ አይደለም ስልሽ ፍቅረኛሽ ነው። ነገ ብትጣሉ ይሁን ነገር አፕን ቢያረጋግብሽ ነገ እዩም ያኛውም አብሮሽም ያለው ለቁሽ ሊሄድ ይችላል። ገብቶሻል? እሱን ለማስቀናት እሱን ለማናደር ሊሆን ይችላል የገባው ተልኮ ኖሮት ሊሆን ይችላል የገባው ይሄን ነገር ቆም ብለሽ አስቢበት እና የምታረጊውን ነገር ይሄኛው ለቀባት ምክንያቱም ይሄኛው ባንዲቶቹ ይሄኛው እኮ ነገር ለቀባት ይቻላል እና ተዋስትና ትክክል ገብቶሃል? እሱም ይሄንም እሱ ጉዳያችን አይደለም። እሱ አይደለም ግን የኛ ጉዳይ እሱ አይደለም። አሁን ፈርዘር የሚሆነው ነገር አያስጨንቀንም። መጀመሪያም ይሄን ቪዲዮ ለመስራት ስናስብም ስንነሳ ኢሹአችንና አጀንዳችን እዩ ኢንተርቴይንመንት ምን እንደዚህ አይነት ነገር እኛ ካንተ አንጠብቅም፣ በፍጹም አንጠብቅም። ቤተሰቦቻችን ማለት የምንፈልገው ያንን ነው። እዩ እንዲጎዳብን ደግሞ አንፈልግም። እዩ ተጎድቷል፣ አዝኗል፣ ቤት ውስጥ ቆዝሞ ነው ያለው። ምን እያደረገ እንደሆነ በሰዓት አናውቅም። ስለዚህ ያ ነገር ደግሞ ያሳስበናል፣ እንድታስብበት እንፈልጋለን። እዩ ይሄን ጉዳይ እኔ እንዴት እንደምታስተካክለው አላውቅም። እውነቴን ነው፣ ሲሪየስ ጉዳይ ነው። የሚቀለድበት ምናምን ነገር አለ። ህይወቱ ናት። ከሳምሪ ጋር ምን ያህል ነገር እንዳሳለፉ ካንተ በላይ ደግሞ የሚያውቅ ሰው የለም እዚች ጋር።
ስለዚህ አንተ ጨክነ ደፍሬን ነገር አድርጋ እንዴት እንደምታስተካክለው አላቅም። በኋላ የሚያመጣብንን ነገር አናቅም። እንግዲህ አብረን የምናየው ነገር ነው የሚሆነው። እንድታስብበት ደግሞ እንፈልጋለን። አዎ የከፋ ነገር ውስጥ እንዳንገባ ነው ማስበው። የሚያረጋውን ነገር ካላስተካከለ የሚያረጋውን ነገር ከማያስተካክል ከሆነ አላርፍም ካለ ገብቷል። የሰው ፍቅረኛ አቀማለሁ የሚል ነገር ከሆነ ተልኮ ካለው ይሄ ልጅ መንገሩን ማስቆም አለብን። ፋሩቂ በእውነት መንገሩን እናስቆማለን። እንሄዳለን። ግድ ቤተሰቦቻችን እንግዲህ ዛሬ ዋናው መልእክታችን ይሄ ነው። የተፈጠረ ፋሽን እየሆነ የወረርሽኝ እየሆነ ያለውን ነገር ከከተማችን ውስጥ ነቅለን መጣል እንዳለብን እኛ እናምናለን በግላችን። ፋሩቂ አይደል ፋሽን እየሆነ ያለ ነገር ነው። ሪስፔክት ሊሰጥ ይገባል። አይደለም የጓደኛ ፍቅረኛና ሚስት ማናቀው ሰው እንኳን ቢሆን ማን ከየት መጤ ቢሆን እንኳን ሪስፔክት ይሰጥ ይገባል። የሰው ነገር የሰው ነው። የሰው ነገር የሰው በጣም ያስጠላ በሽታ የሰው ነገር የሰው ስንት ዓመት አብሬ ነው በጣም እንደዚህ በቀላሉ በጣም አንተ ከጓደኛ ፋይናሊ እንደ ማስጠንቀቂያ ነገሩን ለቤተሰቦቻችን ፕሮሞት ለማድረግ ለማስታወቅም እንደ መልእክትም ጭምር ነው። ግን ፈርዘር ዩ ኢንተርቴይንመንት በቃ ላንተ ነው ይሄን መልእክት እናሳስብ የምንፈልገው። ከዛ በተጨማሪ ግን ሌላ የከፋ ነገር ካለ ምንደርስበት ነገር ካለ እርምጃዎችን ተከታትለን ሌላም ነገር ከማድረግ ወደ ኋላ አንልም። ዩ ሲሪየስ እኔ ቤተሰቦቻችንን እናስቀይማል። ከምንም በላይ ደግሞ ዩነክተብናል። በዛ ጉዳይ ወደ ኋላ የምንል አይደለንም። ነገሩን አብረን ነው የምናየው። አሁን ደግሞ እዩ ጓደኛችን ታሞ ስልክም ሊያነሳልን ስላልቻለ እንሂድና እስኪ ጠይቀው ያለውን ነገር እናረጋግጥና ዲቴይሉን እንረዳለን።